ሰላም አለይኩም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አሁን ሰላጣ ፈዋከል ሰራ ነው ማለት ነው። አሁን በዚህ መልኩ ሰርቻለሁ። ሙዝ፣ ማንጎ፣ ቱፋ፣ አይናብ በዚህ ደግሞ ይሄ ምንድነው ስሙ ይሄን አቅርቤያለሁ ማለት ነው። አሁን ቆራርጬ እንገናኝ። እንደዚህ አድርጌ አቀራርቤያለሁ። አሁን ቤተሰብ አሁን እንደዚህ አድርጌ ቆራርጫለሁኝ። እዚህ 3 ሙዝ አለኝ፣ እዚህ 2 ማንጎ፣ እዚህ ቱፋ ኮክ ማለት ነው። በዚህ መልኩ እየቆራረኩ ነው። ሰላጣው ቀይ፣ ሰሃኑ ቀይ። በዚህ መልኩ ሰላጣን ሰራራሁ ቤተሰብ። አሁን ደግሞ ማንጎ አሲር ሰርቼ ታላይ አደርግበታለሁ ማለት ነው። ቤተሰብ አሁን ማንጎውን እዚህ ሰርቻለሁ ማለት ነው። እዚህ እጨምርበታለሁ እንደዚህ አድርጌ ማለት ነው። 2 ብርጭቆ ማንጎ አሲር እስቲ ለለው እንትን ልባለው ይበቃዋል አይበቃውም የሚለው ብዙ ስለሆነ አሁን ደግሞ 1 ብርጭቆ ልጨምረው ቤተሰብ። ብዙ ነው ሰላጣው ማለት ነው። እዚህ አድርጌ አረግበታለሁ ማለት ነው። በዚህ መልኩ ጨራረስኩ ሰላጣ ቤተሰብ። አሁን ደግሞ እዚህ ሀብ ቆራርጫለሁ ማለት ነው። እዚህ ሰላጣ፣ እዚህም ሰላጣ። ይሄ ሰላጣ ፈዋከ ነው። እዚህ ሰላጣ ትኩዳር ማለት ነው። ነጭ ነው የሚያደርገው ስልኬ። በዚህ መልኩ እንትን ብዬ ሰራርቻለሁ። እዚህ ደግሞ ከብሳት ለሀብ ማለት ነው። ነጭ ነው። እንደዚህ አድርጌ ሰራርቻለሁ። የተሰል ታያችሁ ብያ ምናለሁ ጥጃለሁ ማለት ነው። እንደዚህ አድርጌ ሰራርቻለሁ ምሳ ተፈደሩ ሰብ ቤተሰብ። አሁን በዚህ መልኩ ደግሞ ሩዝ የበሰለ ማለት ነው። ነጭ ሩዝ ነው፣ ነጭ ሩዝ ነው ማለት ነው። በዚህ መልኩ በስሎልኛል ቤተሰብ። እንደዚህ አድርጌ ጨራርሻለሁ ማለት ነው። ምሳ እንብላ። በነጭ ነው ማለት ነው። በነጭ ነው አለው ሰውየው ዛሬ የታዘዝኩት። ምሳ ደረሰ ቤተሰብ። ተፈደሉ ማለት ነው። በዚህ መልኩ ተበቃቅቷል ማለት ነው። ሰላጣ ፈዋከህ ሰደማ አሲር ማለት ነው። ሰላጣ ኩዳር ሰበህ ሩዝ ማለት ነው።